ሰላም እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበላችሁ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና ዓለም ዳር እስከ ዓለም ዳር ላላችሁ ለአዳምና ለያን ፍጥረታት ሁሉ ሰላማችሁ በክርስቶስ ብዝት ይበላችሁ። እንዴት ናችሁልኝ? ዛሬም የሆነ ቪዲዮ ልሰራ ነው ብቅ ያልኩትና በነገራችን ላይ ስራ ጨርሼ ድምፄ ትንሽ የድካም ድምፅ ሊሆን ይችላልና እንግዲህ ምንም ማድረግ አይቻልም። ስራ ጨርሼ ቪዲዮ አንዳንዴ ሀሳብ ሲመጣላችሁ አንዳንዴ ደግሞ ታለው ሁኔታ ሀሳባችንን ሼር ለማድረግ እና ለመመካከር አክል ነው የምሰራውና ቪዲዮ ግን ሁላችሁም ሰላማችሁ በክርስቶስ ብዝት ይበልኝ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና አንድ ነገር ልበላችሁ። እኔ ምን ዘመን ላይ እንዳለን ምን አይነት አስቀያሚ ነገር ላይ እንዳለን ራሱ በጣም ከብድ ይለኛልና ለመናገርም ለማውራትም በጣም የሚያስጠላ ነገር፣ በጣም የሚያሳፍር ነገር ነውና እርስ በርስ አገር ላይ ከሀገር ውጭም እርስ በርስ መባላታችንን እርስ በርስ መገዳደራችንን አላቆምንም ማለት ነው። እና በነገራችን ላይ በጣም ዋጋ ከፍላችሁ ወደዚህ ሀገር ስትመጡ አላማ ይኖራችኋል አይደለ? አላማ ተሌላችሁ ለምን ከሀገር ትወጣላችሁ? ሁለተኛ ደግሞ ከሀገር ወጥታችሁ ሰው ሀገር ላይ መታችሁ እርስ በርስ መገዳደል ማለት ምን ማለት ነው ስላችሁ አንዳንዴ በጣም ያሳፍራልና ኢትዮጵያነታችን ራሱ አሁን ቅጥ እያጣ ነው። በጣም የሚያሳፍር በጣም የሚዘገንን ለሰው ልጅ ርህራሄ የሌለበት ዘመን ላይ ደርሰናል። እና ቀጥታ ሊቭ ላይ ገብቶ ሰውን እያሳዩ ሰውን እያሰቃዩ ሰውን መግደል ሰውን ማረድ ማለት ምን እያስተላለፍን ነው ስላችሁ ምን አይነት መልእክት እየተናገርን ነው? እና እርስ በርሱ እንተላለቅ፣ እንደዛ ይሻላል፣ ያዋጣችኋል። ሀገር እኮ ትታችሁ የመጣችሁት ለመገዳደል እርስ በርስ ለመባላት አይደለም አይደል? ሀገር ላይም እኮ እርስ በርስ ተባልተን አላለቅንም። እና ከሀገር ውጭ ደግሞ ወጥታችሁ በሰው ሀገር ላይ መታችሁ ሕግን የሚያከብር ሀገር ላይ መታችሁ ከሀገራችሁ ውጭ መታችሁ የሀገራችሁን ገጽታ ምን አይነት እያደረጋችሁ ነው? ጭራሽ ይበል ብሎ ሆይ ተላላችሁ አይደለ? ሊቭ ላይ ቁጭ ብላችሁ አትግደሉኝ እያላችሁ ወንድማችሁን ደማችሁን እንዴት ነው ሊቭ ላይ እኔ እንጂ በጣም ይዘገንናል ለመናገርም እና ልቦና ይስጣችሁ። አላቅም እኔ ምን አይነት ዘመን ላይ እንዳለን ይሄን ያክል እርስ በርስ ጭካኔ እርስ በርስ መገዳደል እና በጣም ያስጠላል። እና አገር አቋርጣችሁ ስትመጡ እኮ በባህር ነው አይደለም የምትመጡት? በብዛት በባህር ስትመጡ ብዙ ዋጋ ትከፍላላችሁ አይደለም? ጀልባ መገልበጥ አለ፣ ተዛ በእግራችሁ ነው የምትመጡት። መራብ አለ፣ መጠማት አለ። ሬሳን እየተሸጋገራችሁ ነው የምትመጡት እና ሬሳን ተሸጋግራችሁ ሞት ለእናንተ ምንም ማለት አይደለም። ወንድማችሁን ይዞ ማሰቃየት፣ ወንድማችሁን ይዞ መግደል፣ ወንድማችሁን ይዞ እንደ በግ ማረድ በቃ ችግር የለውም ማለት ነው። እና ስለሱ አንዳንዴ በጣም ያሳፍራል እና ለመናገርም ግራ ይገባልና የምር እኔ በጣም ነው የሚያሳዝነኝ። ስራችሁ በቃ ወዴት እያመራ እንደሆነ ራሱ በጣም ይዘገንነኛል እና አንዳንዴ ከመናገር ቆጠባለሁ። ብዙ ጊዜ በጣም ነው የሚዘገንነኝ። ሰብአዊነት እኮ ይሰማል አይደለም? ድሮ አላውቅም ስራችሁ ወፍ እኳ ስትሞት ወይ ደግሞ የሆነ ትንሽ ነገር እንኳን የወፍ እንቁላል እንኳን ሲሰበር ምን ያክል ነው ውስጣችን አዜነት ያለው። አሁን ግን የሰው ልጅ እንደ በግ እየታረደ ረደው ግደለው እንደዚህ በለው ምናምን ከዛ ከሊ ብሄር ማን የሰጣችሁ ብሄር? በመድኃኒዓለም የምሬን ነው የምላችሁ። እዚህ ምድር ላይ ሁሉንም ትታችሁ ትሄዳላችሁ። እናንተ ዛሬ የምትገሉት እናንተም ነገ ሟች ናችሁ እኮ። ምን ሆናችሁ ነው? እዚህ ምድር ላይ እኮ የምንኖረው እኮ ትንሽ ጊዜ ነው። ምንድን ነው እንደዚህ እርስ በርስ የተጨካከንበት ዘመን፣ እርስ በርስ የምንባላበት ዘመን ለምን አስፈለገ እንዲህ? የምሬ ነው የምላችሁ። ጭራሽ ሊቭ ላይ ገብታችሁ ከሌላ እያላችሁ ሰውን እርስ በርስ እያባላችሁ ሰውን እየገደላችሁ ምን አይነት ዘመን ላይ ነው ያለ ነው? ኧረ አስተውሉ በመድኃኒዓለም። የምሬ እንደሆነ በመድኃኒዓለም ልበላችሁ፣ በሌላ ምንም ማለት አልችልም። ስላችሁ በቃ ሀገር ውስጥ ወጡ። እንግዲህ አንድ ይሄ ልጅ እኮ ዛሬ የገደላችሁት ዛሬ ያደላችሁት ልጅ ቤተሰብ እኮ ዋጋ ከፍሎ ቤትም ዋጋ ከፍሎ ልጄ ሰው ሀገር ላይ ሄዶልኝ ሰርቶ ተለውጦ ጥሩ ነገር ያደርግልኛል። እንደ ጥሩ ነገር እንኳን ቤተሰብ ባይጠብቅ በቃ ልጅ እኮ ሰርቶ ተለውጦልኝ የራሱን ይችላል ብሎ እኮ ቤተሰብ እዛ ጋ እኮ እናት አለችው፣ እዛ ጋ ወንድም አለው፣ እዛ ጋ ቤተሰብ አለ፣ የሚጓጓለት ቤተሰብ አለ። እናንተ የሰው ልጅ ያንን ልጅ አመጣችሁ ስታርዱ ስገድሉት ምን ያክል ነው የሚሰማችሁ ስላችሁ እኔም ብዙ መናገር አልፈልግም። ዋጋ ከፍላችሁ መጣችሁ ጭራሽ ድንበር ላይ እየተያዛችሁ ገብታችሁ እርስ በርስ እንዴት ትተራረዳላችሁ? እንዴት እዚህ ሀገር እኮ የመጣችሁት ልትሰሩ ነው፣ ልትለወጡ እኮ ነው።
መተዛዘን ሲገባችሁ፣ እርስ በርስ መደጋገፍ ሲገባችሁ፣ አይዞህ ወንድሜ መባባል ሲገባችሁ ጭራሽ እርስ በርስ ድፍሌ ገብታችሁ እንደ ጀብድነት የሰው ልጅ ማረድ ማለት ምን አይነት ዘመን ላይ ነው ያለ ነው? እንዶ ፈጣሪ አምላክ ይፍረድባችሁ። የምር እንደዚህ የምታደርጉ ሰዎች አላቅም። እኔ ፈራጅ አይደለሁም፣ ግን ፈጣሪ አምላክ ይፍረድባችሁ። የእናት የአባት ስላችሁ በቃ ይሄ ልጅ ሞታ እንዴ! ግን የእናት የአባትና የእህት የወንድም የዘመዳ ዘመድ እንባ ይፋረዳችሁ። ሌላ ምንም አለ? እናንተም እች ምድር ላይ አትኖሯት። ገባችኋል? እናንተም ነገ ሟች ናችሁ። ዛሬ ያን ሰው ገላችኋል፣ ዛሬ ይሄ ልጅ አርዳችሁታል አይደለም? አላቅም። እኔ ለመናገር ራሱ ይዘገንነኛል፣ እውነት ለመናገር። ተዛ ምን ትሰጡታላችሁ? ከሌ ቤር ይሄ ምን እየሆናችሁ ነው? ወዴት እየሄዳችሁ ነው? እርስ በርስ መተላለቁ ይቀጥል። አገር ላይ እርስ በርስ መባላቱ፣ እርስ በርስ ጦር መካፈት አገር ላይ አልበቃል። በሰው ሀገር ላይ ይሄን ያክል ዋጋ እንክፈል በራሳችን ዜጎች። አላቅም። እኔ ምን አይነት አስተዳደግ ውስጥ እንዳደጋችሁ ፈጣሪ ይፋረዳችሁ። እና አላቅም ስላችሁ በጣም ይዘገነናል። ለእናቴ አንድ ነኝ እያለ እየተናገረ አርዳችሁት ጭራሽ በለው ግደለው ወይ እንኳን ሞተ ጭፋረ እንዶ እሌና የሚባል የላችሁ? እሌና ጠፋ። ትንሽ እንኳን የርህራሄ የለ። አረ ተው ግን ተው ማርያምን ተው። እቺ ምድር ከንቱ ናት፣ ነገ ሰናት እንሄዳለን። እርስ በርስ እንዋደድ፣ እርስ በርስ እንደጋገፍ፣ እርስ በርስ እንጂ ለእንጂ እንያያዝ። ተው እንደዚህ አይነት ነገር ውስጥ ውጡ፣ ጽዱ። የምሬን ነው የምላችሁ። እኔ እንጃ እኔ አላቅም። አንዳንዴ ለመናገርም እኮ ያሳፍራል። በቃ እንደዚህ ሆነ እንዲህ ሰው ሀገር እኮ ስመጡ ሰርታችሁ ተቀይራችሁ ቤተሰብን ለመቀየር ነው። እናንተ እንደዛ በምታደርጉ ሰዓት የስንቱ ምስኪን ጉሮሮ ቤተሰብ ትዘጋላችሁ። እናንተ ያለ ልጅ ገደላችሁት። እሺ ተዛስ ስንቱ አንገቱን ደፍቶ ለመቀየር የመጣን ልጆች ህይወታችሁን ታጨልማላችሁ። ለምን ትመጣላችሁ? ሰው መግደል ተሆነ የምትፈልጉት የሰውን ህይወት ተሆነ ማጨለም እዛው የለመዳችሁበት እዛው ሸፍታችሁ እንዳላችሁ በቃ እዛው ጫካችሁ ውስጥ ገብታችሁ ለምን እንደዛ አታድርጉ? አረ ተው ግን በሰው ሀገር እንደዚህ አይነት ነገር አትስሩ። ኢትዮጵያነትን ገጽታን አታሳጡ። ተው የምሬን ነው የምላችሁ። እኔ ድሮ አንገቴ እንደፍቼ ደረቴን ግልብጥ አድርግቼ ምንድነሽ ሲባል ኢትዮጵያዊ ነኝ እላለሁ። ኮርቼ በነጭ ያልተገዛው ባህል አክባሪ ነኝ እላለሁ። ገባችሁ አይደለም? እምነትሽ ምንድነው? በኦርቶዶክሳዊ ፈሪሃ እግዚአብሔር ያለባት ብዬ የምናገር ነኝ። አሁንም ኦርቶዶክስ ነኝ፣ ፈሪሃ እግዚአብሔር ያለብኝ ሰው በሰውነቱ የማከብር ልጅ ነኝ። ገባችሁ አይደል? ዛሬን እኖራለሁ፣ ነገ ግን እች ምድር ላይ እንደማልኖር እያወቅኩ የምኖር ልጅ ነኝ። ገባችሁ አይደለ? ብዙዎቻችሁ የሆነ ነገር ልትሰጡ ትፈልጋላችሁ እንደዚህ ስንናገር አይደለም። እኔ እንደ ሰው እንደ ሰብአዊነት የሚሰማኝ ስሜቶች እናገራለሁ። እዚህ ምድር ላይ ግን እኔ ሰው ነኝ። እንደ ሰውነት ሰውነት ባህሪ ያለብኝ ሰው ደግሞ ሲሆን የድንግል ማርያም ልጅ የኢየሱስ ክርስቶስ ልጅ ነኝ። ቤቴ በሰማያዊ ነው፣ ምድራዊ ላይ የምኖረው ዛሬ ልኖር ነገር ነው። የማቅበት ነገር የለም። ነገች ምድር ትቻት ልሄድ እችላለሁ በምችለው ነገር ግን ሰብአዊነት የሚሰማኝን ነገር ለመናገር ሞክራለሁ። ሀሳቤን ሼር ለማድረግ ሞክራለሁ። አንድ ሰው ሁለት ሰው ሀሳቤን ቢቀበል ቢችል ቢለወጥበት ብዬ ሼር አደርጋለሁ። ምክንያቱም እች ምድር ባህሩና ከንቱ እንደሆነች እንዲረዳ ፈልጋለሁ። ገባችሁ አይደል? እኔ ዘሬ የለኝም። ዘሬ መድኃኒዓለም ነው። ዘሬ የዓለም ብርሃን ኢየሱስ ክርስቶስ ነው። ገባችሁ አይደልና? ብዙ ጊዜ ዘር ለመስጠት የምሞክሩ ልጆች አላችሁ። ገባችሁ አይደል? የተወለድኩበትን ሀገር ደረቴን ነፍቼ ተወልጄበታለሁ። እምብርት የተቀበረበትን ሀገር እናገራለሁ ብዙ ጊዜ አይደለም። ግን ደግሞ እኔ ዘር የለኝም። ዘሬ ኢየሱስ ክርስቶስ ነው። ስኖር ጥቂት እድሜ ነው ምድራዊ ላይ የምኖረው፣ በሰማያዊ ነው እቤቴ ብዬ ማምን ልጅ ነኝ። የድንግል ማርያም ልጅ ነኝ። ገባችሁ አይደል? ብዙ ጊዜ እኔ እንደዚህ ስል ሀሳብን በምንናገር ሰዓት ለምን እንደዚህ ታደርጋላችሁ ብለን በምንናገር ሰዓት የሆነ ነገር ትመጡና የሆነ ነገር ትወረውራላችሁ። እንደ ሰብአዊነት ግን የሚሰማኝን ስሜት የምናገር ሰው ነኝ። ሰብአዊነት ይሰማ። ምስኪኖችን አትግደሏቸው። እናንተ ጠግባችሁ ሸፍታችሁ ተሆነ እዛው ሸፍታችሁ ኑሩ። ግን ምንም የማያውቁትን እያያዛችሁ አትግደሏቸው። ቤተሰብ አላቸው።
ቤት የሚጠብቅ አባት፣ እናት፣ እህት፣ ወንድም አሏቸው። እንደ ሰብአዊነት ግን እናገራለሁ። ዛሬም ነገም ወደፊትም እናገራለሁ። ሰብአዊነት የሚባል ነገር አለ። ገባችሁ? አገር ላይ የለመድነውን እርስ በርስ መባላት፣ እርስ በርስ መጨፋጨፍ ሰው ሀገር ላይ መጥቶ እንደዚህ አይነት ነገሮች አትተግብሩ። ሬሳ ተራምዳችሁ ስትመጡ በየባህሩ ሰውን ደምን አይታችሁ ስለመጣችሁ እሱ አይምሯችሁ ውስጥ ገብቶ እሱ በቃ አይምሯችሁን ማሰብ ታቆመው። ጸልዩ ሁላችሁም በየእምነታችሁ። ይሄን አክል እንስሳ እንኳን ሲሞት ምን አክል ነው የምናለቅሰው? ወፍ እንኳን ስትሞት ምን አክል ነው ውስጣችን የሚያዝነው? ያ ማዘናችን የት ገባ? ወንድማችሁ ጭራሽ እንደ በግ ታርዱታላችሁ። አንድ ነኝ ለእናቴ ተውኝ አትግደሉኝ እያለ አይሰጥጣችሁ። ምን አይነት እንቅልፍ ትተኛላችሁ? ግን ተኝታችሁ ትነሳላችሁ? የምሬን እኮ ነው የምላችሁ። ዶሮ እኮ ስትታረድ እኮ ደሟን ስናይ እኮ ምን ያክል እንደሚሰጠን ዶሮ ወይ እኮ በግ እኮ ሊታረድ ሲል እኮ ቢላውን እንዳያይ እኮ ቢላው ይደበቃል አይደለም? እሱ ሰብአዊነታችን ታዲያ የት ገባ? እሱ ይሄ የሰው ልጅ ጭራሽ በቢላ ማረድ ተየት አመጣ ነው? አረ ተው ተው። እዚህ ምድር ላይ የምትኖረው ጥቂት እድሜ ነው። እርስ በርስ ተዋደዱ፣ እርስ በርስ ተፋቀሩ፣ እርስ በርስ እንያያዝ። ተው። የምሬን ነው የምላችሁ። እቺ ምድራዊ ኑሮ ዛሬ ልንኖር እንችላለን፣ ነገ ግን ትተናት እንሄዳለን። የምድራዊ ኑሮ ሳይሆን የሰማያዊ ኑራችንን እናሳምር። እርስ በርስ አንባላ። ተው። ሰው ሀገር ላይ መታችሁ ሀገራችሁን ገጽታ አታጥፉ። እርስ በርስ ኢትዮጵያዎች እኮ ሲባሉ ወይ እነሱ እኮ እርስ በርስ የሚገዳደሉ ናቸው አታስብሉ። እነሱ እኮ ጨካኝ ናቸው አታስብሉ። ተው። እናንተ 2 3 4 ሰዎች ባጠፋችሁት ሁሉም ሰው መሰደብ የለበትም። ተው። አለበለዚያ እናንተን ሽፍትነታችሁን የምትፈልጉት ሆነ ሸፍቱ፣ ይሄዱ እዛ በቃ ጥርግ በሉ። ገባችሁ አይደለ? የሰውን ልጅ አትግደሉት። ሰው ልጅ ጥፋት ሊኖርበት ይችላል። መመከር ይቻላል፣ መገሰጽ ይቻላል፣ ትክክል አይደለም ማለት ይቻላል፣ ተጥፋቱ መመለስ ይቻላል። ገባችሁ አይደለ? አንዱ ሊያጠፋ ይችላል፣ አንዱ ግን መክሮ መመለስ የሚችልበት ዘመን ላይ አይደለንም። ሁላችንም በለው ግደለው እረደው ላይ ገብተናል። አይምሯችንን አሳምነነዋል። ተው። ይቆጫችኋል። እዚህ ምድር ላይ ስንኖር ጥቂት እድሜ ነው የምንኖረው። እርስ በርስ አትጨካከኑ። ሰው ሀገር ላይ መጣችሁ እርስ በርስ አትገዳደሉ። ሰው ሀገር ላይ መጣችሁ ተቃቀፉ፣ እንጂ ለእንጂ ተያያዙ። ድህነታችሁን ለማሸነፍ ስሩ። ገባችሁ አይደለ? እዚህ ምድር ላይ በጣም ብዙ እድሜ ትንሽ እድሜ ነው የምንኖረው፣ ግን ራሳችንን ለመለወጥ እናስብ። አይምሯችንን ክፍት እናድርገው፣ ብሩህ እናድርገው። ትምህርቶችን ለመማር የተለያየ ነገሮችን ለማወቃቶችን ለማወቅ እንሂድ። እርስ በርስ ግን እርስ በርስ አትሰዳደቡ፣ እርስ በርስ አትገዳደሉ፣ እርስ በርስ የክፋትን ጥግ አታሳዩ፣ እርስ በርስ የጭካኔን ጥግ አታሳዩ። ተው። ሌላ ምንም የምለው ነገር የለምና ተው። ጥሩ አይደለም ለእናንተም። ግን ምን አይነት እንቅልፍ ተኝታችሁ እንደምታድሩ ፈጣሪ ይፋረደው፣ እኔ አላቅም። ግን ተዋደዱ። አሁንም እንደዚህ አይነት ተግባር ላይ ተሰማርታችሁ የምኖሩ ልጆች እንደዚህ አይነት ተግባር ውስጥ ጽዱ፣ ውጡ። ጥሩ አይደለም ለእናንተ። እርስ በርስ መባላት፣ እርስ በርስ መጋደል ለእናንተም ጥሩ አይደለም። እርስ በርስ ተዋደዱ፣ እርስ በርስ ፍቅር ግዙ፣ እርስ በርስ ሀሳቦችን ሼር ለማድረግ ሞክሩ እና ፈጣሪ አምላክ ለገዳዮችም ልቦና ይስጣችሁ፣ ለሟችም ነፍስ ይማር ነው። ነፍስ ይማር። እንደዛ ማለት ጀምረናል እኮ በቃ ብርቅ አይደለም ሞት። ሰው ለሰው ቢገዳደል ብርቅ አይደለም። ሰው ለሰው ቢጣላ በቃ ምናችንም ብርቅ አይደለም። እና አደብ ጉዙ ላለውና ለማንኛውም እዚህ ቻናል ላይ ስትመጡ ላይክ፣ ሼር እና ሰብስክራይብ እና ኮሜንታችሁን ግን አስቀምጡልኝ። ሀሳባችሁን ስጡኝ። እኔ የሰው ልጅ ነኝና ላጠፋ እችላለሁ። ጥፋቴን እንዳርም ደግሞ ኮሜንት ላይ አስቀምጡልኝ። ለማንኛውም መልካም ሰንብቱልኝ። ቸር ያገናኘን። ቻው ቻው።